ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ወንድሜ ስላስገቡኝ ያስገቡኝን ሰዎች በጣም አመሰግናለሁ። እሱዬ ስላገኘሁ በጣም በጣም ደስ ብሎኛል ወላሂ። እኔም ስላገኘሁ በጣም ደስ አለኝ። አላህ ይጠብቅህ ባለህበት። እሱዬ በጣም ነው ወደው ወላሂ። ግን ልጄ ቁርአን ልትቀራ ፈልጋ ነበር ብጠይቅ ቢጠይቅ የለም በቃ ትታተኘች ወላሂ። ለእሱ ቁርአን እቀራለታለሁ ብላኝ በቃ ነገ አስታውሰኝና ስትነሳ ጊዜ ልጆች ካላችሁ አስገብቱ። ልጆች ህፃናት ልጆች ያላችሁ አባትና እናት ካላችሁ ፈቃደኛ ከሆናችሁ ብታስቀሯቸው እዚህ በጣም ደስ ይለኛል። ቀጣዩ ትውልድ ወላሂ በጣም መቅራት ነው ፈልገው እሱዬ በጣም ማለት ነው ወላሂ። ተራዊ አብራኝ ሄዳ ጨርሳ ሰግደን አሁን ቅርብ ሰዓት ነው የገባነው። እሱዬ ደህና ነህ? አልሐምዱሊላህ ማሻአላህ። በዲን ላይ ልጆችን ማሳደግ የሁላችንም ኃላፊነት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሙሩ አብናአኩም ቢሶላህ፣ ልጆቻችሁ የ7 ዓመት ዕድሜ ሲደርሱ ሶላት እንዲሰግዱ እዘዟቸዋል። እና ሁሉንም የአምልኮ ስርዓቶች በቻሉት አቅም ከልጅነታቸው ጀምሮ ሊኮተኮቱና በዚህ ላይ ሊያድጉ ይገባል። ነቢያቶች ልጆቻቸውን ልክ እንደዚህ ነበር የሚያደርጉት እና ልክ እንደዚህ አድርጉ። እሺ እና ደህና ነህ? እሱዬ ደግሞ ባለቤቴ ጥያቄ ያላት ጠይቅልኝ እያለችኝ ነው። እሺ ጥያቄው ምንድን ነው? ከረሱል ሰለላሁ ዐለይሂ ወሰለም በፊት የነበሩ ሰዎች ቁርአን አልወረደላቸውም። ሰሃቦች፣ ነቢዮች በምን ነበረ የሚሰግዱት እና ህዝቦቻቸውን የሚያስተምሩት ትላለች። እሱዬ እሺ ከነቢዩ ሰለላሁ ዐለይሂ ወሰለም በፊት የነበሩ ትውልዶች ቁርአን አልወረደላቸውም። ይህ ስህተት ነው። ቁርአን ወርዶላቸው ነበር፣ የየራሳቸው ቁርአን። ነቢያችን ሰለላሁ ዐለይሂ ወሰለም ቁርአኑ ዳውድ ወቁርአኑ ሙሳ ወዒሳ ይሉ ነበር። ለሙሳ የወረደ ቁርአን፣ ለዒሳ የወረደ ቁርአን፣ ለዳውድ የወረደ ቁርአን ይሉታል። ቦታቸዋል። ስማቸው ምን ይባላል ከተባለ ለዳውድ ዘቡር፣ ለዒሳ እንጂል፣ ለሙሳ ተውራት። እነዚህ ወርደው ነበር። ነቢ ሰለላሁ ዐለይሂ ወሰለም ቁርአን እያሉ ይጠሯቸዋል። ስለዚህ ቁርአን የወረደው ለነቢ ሰለላሁ ዐለይሂ ወሰለም ብቻ ነው ያላቸውን ሰው ከዛ በፊት ለነበሩት ወርድ አልበላቸው። ያ ነው ቀርአ ከሚለው ቃል የመጣ ነው። ቀርአ ማለት አነበበ ማለት ነው። ቁርአን የሚነበብ እንደማለት ነው። ስለዚህ የሚነበብ መለኮታዊ ቃል ወርዶላቸው ነበር እነዚያ ቀደምት ነቢያት ነው። እሺ እና ሌላ ጥያቄ ደግሞ ሶላት ይሰግዱ ነበር ወይ? ረሱል ሰለላሁ ዐለይሂ ወሰለም ጊዜ ነው ሶላት ያወረደው። እነዛ ከአደም ጊዜ የነበሩ እስከ ረሱል ሰለላሁ ዐለይሂ ወሰለም ያሉ እመቶች ሶላት ይሰግዱ ነበር ወይ ትላለች ባለቤቴ። ውስዬ ሁሉም ነብያት ይሰግዱ ነበር፣ ያልሰገደ ነብይ የለም። አላህ ሱብሓነሁ ወተዓላ በቁርአን ከ114 ምዕራፍ አንዱ ምዕራፍ ምን ብሎ ሰይሞታል? የነብያት ምዕራፍ። የታደጉ ልጆች ባካቸው የነብያት ምዕራፍ የሚል ምዕራፍ አለ ራሱን ይቻላል። የነብያት ምዕራፍ ይላል። በዚያ ውስጥ ምን ይገኛል? አላህ ነቢያቶችን ከጠቀሰ በኋላ ምን አለ? ወጀዐልናሁም አኢመተን የህዱነ ቢአምሪና ወአውሐይና ኢለይሂም ፊዕለል ኸይራት ወኢቃመ ሶላህ። ነቢያቶችን ወጀዐልናሁም አኢመተን አለ መሪ አደረግኳቸው አለ። የህዱነ ቢአምሪና በእኔ ትእዛዝ ሰዎችን ወደ ቅን ጎዳናው የሚመሩ ወአውሐይና ኢለይሂም ፊዕለል ኸይራት ወደ እነርሱም መልካም ስራን ይሰሩ ዘንድ ትእዛዝን አወረድኩላቸው። ከመልካም ስራ ሁሉ ዋናውና ቁንጮውን ከዚያ በኋላ ቀጥሎ ገለጸ። ወኢቃመ ሶላት አለ ሶላትንም እንዲሰግዱ አለ። እና ስለዚህ ሶላትን ሁሉ ታዘው ነበር ነቢያቶች። በተናጠል ቃል በቃል አላህ ሱብሓነሁ ወተዓላ በርካታ ነቢያትን ሲሰግዱ እንደነበርና እንዲሰግዱ እንዳዘዛቸው ሁሉ ተናግሯል። ነቢዩላህ ዒሳን እንውሰድ። መሲሁ ምን አለ? ነቢዩላህ ዒሳ ሲናገር ሶላት እንዲሰግድ ታዟል። እሱም قال إني عبد الله آتاني الكتاب وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا. نبي الله عيسى بلاله وأوصاني بالصلاة جيت يا الله صلاة لسجد عزونيا لك እንዲሁ ኢብራሂም ዓለይሂ ሰላም ኢብራሂም ምን አለ?
رب اجعلني مقيم الصلاة ومن ذريتي ربنا وتقبل دعاء ربنا اغفر لي ولوالدي وللمؤمنين يوم يقوم الحساب رب اجعلني مقيم الصلاة ومن ذريتي أنا قيت يا الله هوي صلاة بأكبر وطبق يمسجد أدركي كزروتشم من دزيو أدركي ልጁ ኢስማኤል ይሰግድ ነበር። واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إسماعيل محمد هو بزي في القرآن لي إسماعيل نوصل له إنه كان صادق الوعد أرسوك قالون قدرون تباي نبر وكان رسولا نبيا ملائكتين نبي منبرة وكان يأمر أهله بالصلاة بيتسبون صلاة لسجدوا يعزاتشو نبر أياتشو نبياتو صلاة لسجدوا بيتسبوچاچون يعزو نبر موسى إن آرون يسجدوا نبر وأوحينا إلى موسى وأخيه أن تبوأ لقومكما بمصر بيوتا وجعلوا بيوتكم قبلة وأقيموا الصلاة وبشر المؤمنين وأوحينا إلى موسى وأخيه ودو موسى ودو وندمو ودو آرون ملائكتنا استلالف في الله إلى الله رأينا استلالف في الله تعالى من يميل تهزاز أن تبوأ لقومكما بمصر بيوتا وجعلوا بيوتكم قبلة وأقيموا الصلاة صلاة سجدوا يميل صلاة الجزيون الناقباون تبقاتوا سجدوا يميل تهزاز አውርጄላችኋለሁ ስለዚህ ነብያቶች ሁሉ ይሰግዱ ነበር ያ ነው እሺ ታዲያ የሚሰግዱት እንደኛ ነው ወይ አው ልክ እንደኛ ነው የሚሰግዱት فصلاتهم كانت مثل صلاتنا كانت ذات قيام وركوع وسجود